እና እሷ ታስቀምጣታለህ እዚች ጋር እንደ አዲስ ሰላም ልንባባል እንኳን ደስ አላችሁ ነው። እሺ ማቀፊያ ነው። እሺ ለነ ቤቢ እኛ በትልቁ ነው ማለት እንኳን ደስ አላችሁ። አሜን አሜን። ለነ ቤቢ ማቀፊያ ነው። ለእናት ወተት የሚጠጡበት ነው ሲያድጉ ኩባያ ይከፈትና ይታይሽ ከ6 ወር በኋላ ወተት መጠጫ በሚለው ነው። ለሷም አጥሚት ይሆናል። እስከዛ አንቺ ትጠጭበታለሽ። ቀጥሎ ወደ እነ ቤቢ ለባልና ሚስት እስከዛ ከልብ እናመሰግናለን። እውነት ለመናገር በጣም ደስ ብሎናል። ልጅን የሚሰጥ እግዚአብሔር ነው። የመጀመሪያ እግዚአብሔር በልጅ ሲባርክ ትልቅ በረከት ነው። በልጅ የባረከን እግዚአብሔር ነው። እግዚአብሔርን በቅድሚያ እናመሰግናለን። ባለቤቴ በጣም ነው የሚወድሽ። እግዚአብሔር ስለረዳን እግዚአብሔርን እናመሰግናለን። ደስ ብሎሻል? ሌላ እንግዲህ ቤተሳታ ሆስፒታልን አለማመስገን አይቻልም። ይሄ ለኛ የሚገባ አይደለም። እግዚአብሔር ይባርካችሁ፣ እግዚአብሔር ያክብራችሁ። ይሄ ሆስፒታል ከገባንበት ጊዜ አንስቶ እስከዚህ ሰዓት ድረስ ይህ ፍቅር አንድም ጊዜ አንድም ሰዓት አልተለየም። ሁሌም ከኛ ጋር ነበር። ትህትናችሁ፣ መልካምነታችሁ፣ ቅንነታችሁ፣ ዝቅ ብላችሁ የምታገለግሉበት መንገድ እውነት ለመናገር ዶክተሮች አትመስሉም። እናት ሆናችሁ እህት ሆናችሁ ቤተሰብ ሆናችሁ ነው የምታገለግሉትና እኔ ምን ማለት እንዳለብኝ ባላቅም ቤተዛታ አጠቃላይ ሆስፒታል በእኔና በባለቤቴ ስም ከልብ እናመሰግናለን። በተለይም ዶክተር አረግ አንቺ ዶክተር ብቻ አይደለሽም፣ የብዙ ህፃናት እናት ነሽ፣ እህት ነሽ። ያንቺ ቅንነት ያንቺ መልካምነት እኔ ይገርመኛል። እውነት ለመናገር ከልብ የምልሽ በአንቺ ቀናለሁ። ዝቅ ብለሽ ነው የምታገለጊ፣ ዝቅ ብለሽ ነው የምትሰሪ። አንቺ ዝቅ ብለሽ እንደምትሰሪ ዝቅ ብለሽ እንደምታገለጊ እግዚአብሔር ደግሞ አንቺን ከፍ ከፍ ያድርግሽ። እናንተንም ከልብ እናመሰግናለን። ቤተዛታ ሆስፒታል ውስጥ ያሉ ዶክተሮች ብቻ አይደሉም፣ ከታች እስከ ላይ ያሉ ባለሙያ በአጠቃላይ እኛም ብቻ አይደለም በዚህ ልክ የሚንከባከበው። እዚህ ግቢ የገባው ሰው ሁሉንም ልዩ ፍቅር፣ ልዩ አክብሮት፣ ልዩ አመለካከት ነው ያላችሁ። የሰውነትን የሚያሳይ የሰውነትን ልክ የሚገልጽ ነው። በዚህ ልክ እንድታገለግሉ ለእናንተም ቀና ልብ ይሰጠን እግዚአብሔርን እናመሰግናለን። እግዚአብሔር እድሜያችሁን፣ ዘመናችሁን፣ ትውልዳችሁን ይባርክ። እነዚህ ልጆች ደግሞ ዝም ብሎ አይደለም የተወለዱት። በእኛ አቅምም አይደለም ልጅን ማግኘት የምንችለው፣ እግዚአብሔር ሲባርክ ነው። የኢትዮጵያ ሕዝብ ጸሎት፣ ዱዓ፣ የእናቶች የአባቶች ምርቃት ነው። በዚህ አጋጣሚ እንደውም እግዚአብሔር በልጅ ባርክ መንታ ልጅስ ተብሎ የሚመርቁኝ ሰዎች ነበሩና እንኳን ደስ አላችሁ። ምርቃታችሁ መሬት ላይ አልቀረም፣ እግዚአብሔር ሰምቶ ምን ላይ ሰጥቷልና ተባረኩ። ዶክተር አረግን እንደው ሆስፒታሉን ትንሽ እንድታመሰግኝ ደስ ይለኛል። እሺ በጣም ነው ማመሰግናችሁ። የእውነት ዶክተር አረግ በጣም መልካም ሴት ናት። በጣም መልካም ጥሩ ሰው ናት። እግዚአብሔር እድሜና ጤና ይስጥሽ። ሁላችሁንም በጣም ነው ማመሰግነው። በጣም ነው የምወዳችሁ። እግዚአብሔር ያክብርልን። ተባረክ። አሜን አሜን። አሜን።